በመጨረሻ ድምዳሜ በኔ ትንታኔ በኔ ትዝብት የተቀረውን የአብይ ባላንጣዎችን ከአብይ እሳቤ ጋር እኔ ሳነጻጽረው እግዚአብሔር ምስክሬ ነው። በትንሹ ያለማጋነን በተደጋጋሚ ነግራቸዋለሁ። በአብይና በተቃዋሚዎቹ መካከል 10 ዓመት ጋፕ አለ። በየትኛውም የመከራከሪያ መድረክ ላይ ብንቀመጥ እኔ ያሳምናል። 10 ዓመት በትንሹ ነው። በትንሹ ይሄ ነው። ለመጨረሻ ጊዜ ለምችለው ነገር ባላንጣችሁ አብይ ከሆነ በአግባቡ አናሊሲስ ስሩ። መጀመሪያ ከመደባደብ በፊት ጠዋት ያገኘውን ዜና ለማመንጀግ እዚህ ጋር ተገደሉ ሲባል ለትንታኔ ትመጣለህ፣ እዛ ጋር ታገቱ ሲባል ለመተንተን ትመጣለህ። ዓላማ አብይን መጣል ከሆነ ተቀዳሚ ተግባር ምጥለውን ሰውዬ በአግባቡ መረዳት አለብህ። አይነን ገልጠ በአግባቡ ማየት አለብህ። እሱ ብቻ አይደለም፣ የተለያዩ ቫሪያብሎችን ገጣጥመ ፕሪዲክት ስታደርግ ጎበዝ ነው መቻል።